ሃይማኖቱን ለመጠበቅ ክብሩን ላለመነጠቅ ምን አደረገ? ህዝቡ ሄደ። ሲሄድ ቤተክርስቲያን ምን አደረገች? ካህናቷን ታቦቶቿን ይዛ ምን አለች? ተጓዘች። እግዚአብሔርን የሚያምን ህዝብ እግዚአብሔርን በእግዚአብሔር ላይ የድፍረት ጥግ ያሳዩት ቤተ መቅደሱን እንደ ግል የቆጠሩት አፍኒንና ፊናስ ታቦቱን አስማረኩት፣ የራሳቸውንም ሕይወት አጡት። በእግዚአብሔር የሚተማመነው በታቦቱ ኃይል እምነት የነበረው የኢትዮጵያ ህዝብ ግን በታቦቱ ኃይል ምን አደረገ? ድል አደረገ። ታቦቱን ይዘው ሄደው ከኛ በብዙ መንገድ የተደራጀ ማንነት ያለውን በዘመኑ ከኛ የቀደመ መሳሪያ የታጠቀውን ሃይማኖታችንን ለመንጠቅ ክብራችን፣ ሀገራዊ ክብራችን፣ ሉዓላዊ ክብራችን ደግሞ ለማስለቀቅ የመጣውን ምን አደረጉ? አሸነፉ። ምንድነው? መነኮሳት፣ አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን መምህራን፣ ላይካነ ምስጢር ዲያቆናት፣ ክርስቶስ በወርቀ ደሙ የገዛችው በደመ መስቀሉ ያከበራችው አባቶችና ወንድሞቼ ምእመናን፣ እናቶችና እህቶቼ ምእመናት፣ በወደደን በፍጹም ፍቅሩ በጠራን ሳይከብደው በተሸከመን ሳይበድል በካሰልን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። መሐሪና ይቅር ባይ አምላካችን በየጊዜው በየሰዓቱ የጠበቀን በምሕረቱ በቸርነቱ የጠራን ስለ ብዙ መተላለፋችን ቸል ብሎ ያላለፈን ከብዙ ኃጢአትና ጥፋታችን የተነሳ መሐሪ ስለሆነ ያላጠፋን ስሙ በድጋሚ የተመሰገነ ይሁን። ለይግበር እግዚአብሔር ኩሎ ዘአደሞ ሎቱ። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 3 ቁጥር 18። እግዚአብሔር በሉ እስኪ ደስ ያሰኘውን ያድርግ። እግዚአብሔር ምን ያድርግ? ምን ይበል? ማን? እግዚአብሔር እንዲያስተምረን፣ እግዚአብሔር እንዲመክረን፣ እግዚአብሔር እንዲገስጸን፣ እግዚአብሔር እንዲያስተካክለን መሐሪነቱ፣ ይቅርባይነቱ፣ ቸርነቱ፣ ርኅራኄው ከኛ ጋር ይሁን። ይህን ቃል የተናገረው ልጅ ሲደርስ ቤት ይፈርስ እንደተባለ የልጅ መድረስ የቤት መፍረስ የሆነበት ልጆቹ እሱ በፈለገው መንገድ ያልተተኩለት በእርሱ ዘመን የነበረውን ያላስቀጠሉለት በቤተ መቅደሱ እንዳይገባ የነበሩት ለህብረተሰቡ የማይታዘዙት በአፍኒንና ፊናስ በተባሉ ልጆቹ ምክንያት ኤሊ የተባለ የእግዚአብሔር ካህን ነው። ለመጀመሪያ ያህል ኤሊ ለህብረተሰቡ መስፍን፣ ለቤተ መቅደሱ ደግሞ ካህን ነበር። ምን አልኳችሁ? እስኪ ለህብረተሰቡ ምን አልኳችሁ? እሺ ለሀገር ምን? መስፍን ማለት አስተዳዳሪ ማለት ነው። እስኪ ለሀገር ምን? ለቤተ መቅደሱሳ
አሁን ሁለት ነገር ነው የምትይዙት። ለህብረተሰቡ ወይ ደግሞ ለግዛቱ መስፍን ነበረ። ለቤተ መቅደሱ ደግሞ ካህን ነበረ። ሁለት አይነት ስራ ነው የሚሰራው። እንደ መስፍንነቱ ይፈርዳል፣ እንደ ካህንነቱ ደግሞ በቤተ መቅደሱ ያገለግላል። ይህ ነገር ከሆነ እስከሆነ ዘመን ድረስ በየዓለማቱ የቀጠለ ነገር ነው እና ኤሊ እግዚአብሔርን ሲያገለግል ህብረተሰቡን ሲሰማ የተጣላውን ሲያስማማ ለህብረተሰቡ በቤተ መቅደስ ባለው ለእግዚአብሔር በቤተ መቅደስ ለህብረተሰቡ ደግሞ በአደባባይ ሲፈርድ ሲወስን ኖረ። የሚያገለግል የሚሰራ የሚደክም ሰው ዘመኑ ይገደባል። እንደምታውቁት ሰው ዘመኑ በሶስት ነገር ውስጥ ያለ ነው። ጊዜ፣ ቦታ፣ ሁኔታ ይወስነዋል። ጊዜ ብንል እድሜው፣ ቦታ ብንል የነበረበት ዘመን የነበረበት ሀገር፣ ሁኔታ ብንል ደግሞ ሽምግልናው ነው። በእነዚህ በሶስቱ ነገሮች የሚወሰን የሰው ልጅ ተተኪ ያስፈልገዋል። አሁን ያለንበት ሀገሩ ያው፣ አውደ ምሕረቱ ያው፣ ሰዎቹ ግን ሌሎች ነን። እየሰማችሁ ነው? የዛሬ 130 ዓመት የነበሩትና ዛሬ ያለነው ሰዎቹ እንለያያለን አይደል? ግን አንለያይም፣ ሰዎች ነን። እነዚያ እኛን ተኩ፣ እኛ በእነሱ ተተካን። ስለ እነዚያ እንሰማለን፣ ስለኛ ደግሞ ነገ ይነገራል። እኛ ዜና እንሰማለን፣ እኛም ዜና እንሆናለን እንዳሉ አባቶቻችን። ልክ እንደዚህ ሁሉ ኤሊ የተባለ የእግዚአብሔር ቤተ መቅደስ ካህንና የህብረተሰቡ መስፍን የነበረው ሰው እያገለገለ አረጀ። ካረጀ በኋላ ለህብረተሰቡ መሳፍንት ለቤተ መቅደሱ ደግሞ ካህናት እንዲሆኑ ልጆቹን ተካ። ልጆቹ ደግሞ አፍኒንና ፊናስ ይባሉ ነበር። በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ላይ ቁጥር 12 ጀምሮ እንደምናገኘው የኤሊ ልጆች እግዚአብሔር እንደወደደው አባትየው እንደፈለገው መሄድ ተሳናቸው። የአባታቸውን አደራ የማያስቀጥሉ፣ ሰውን የሚያሳዝኑ፣ እግዚአብሔርን የማያገለግሉ ምናምንቴዎች ሆኑ። አገልግሎቱን ለራሳቸው ልዕልና በሰው ዘንድ ላላቸው ዝና አደረጉት። ቤተ መቅደሱን ባልተገባ ሁኔታ አራከሱት። አደራቸውን በሉ፣ ከእግዚአብሔር ተገለሉ። በዚህ ጊዜ የኤሊም ልጆች ምናምንቴዎች ነበሩ ብሎ የመጽሐፈ ሳሙኤል ቀዳማዊ ባለቤት ይጀምራል ጸሐፊው። እግዚአብሔርን የማያውቁም ነበር። እግዚአብሔርን ከሚያውቀው እግዚአብሔርን ከሚያገለግለው በህብረተሰቡ ከሚታመነው ከኤሊ ተወልደው እግዚአብሔርን የማያውቁ ሕገ እግዚአብሔርን የማይጠብቁ አባታቸውን የማይከተሉ ቤተ መቅደሱን የማያገለግሉ ሆነው ተገለጡ። እንዲህ ያለ ነገር አሳዛኝ ነው። በደንብ መጠንቀቅ ያለብን በምንሰማው ታሪክ መነታረክ ሳይሆን የሰማነውን ታሪክ፣ የተሰጠንን ታሪክ፣ የመጣንበትን አደራ ማንነታችን እንጠብቃለን ወይ ነው። እየሰማችሁ ነው? በታሪኩ መነታረክ አይደለም። በሰማነው ባልሰማነው ነገር መጣላት አይደለም።
እኛ የአባቶቻችን ልጆች ነን ወይ? ታሪኩን እናስቀጥላለን ወይ? የሀገር ፍቅር አለን ወይ? የእምነት ፍቅር አለን ወይ? ለእግዚአብሔር እንታዘዛለን ወይ? በታሪክ እንፈረዳለን ወይ? እየሰማችሁ ነው? ይሄ ነው ዋናው ነገር። የካህኑ ልጆች ምናምን ማለት የመስፍኑ ልጆች ምናምንቴዎች፣ የካህኑ ልጆች እግዚአብሔርን የማያውቁ ሆኑ። የመስፍኑ ልጆች ከመሳፍንትነት ወርደው መሳፍንቱ ከሚያደርጉት ስራ ዘለው ምናምንቴዎች፣ የካህኑ የኤሊ ልጆች እግዚአብሔርን የማያውቁ ከሃዲዎች ሆኑ ይላል። እግዚአብሔር ይጠብቀን። እግዚአብሔርን የማናውቅ ለማንነታችን የማንጨነቅ ሃይማኖታችን የማያሳስበን ያለንብ ታሪካችን የሚያነታርከን እንዳንሆን እግዚአብሔር ይርዳል። እና በጣም በሚያሳዝን ሁኔታ እግዚአብሔርን የማያውቁ ምናምንቴዎች ሆኑ። ለምንድን ነው እግዚአብሔርን የማያውቁ ምናምንቴዎች የተባሉት? በቤተ መቅደሱ ምንድን ነው ያደረጉት የኤሊ ልጆች? አንደኛውና የመጀመሪያው ነገር የመስዋዕቱን ቅድስና ማራከስ። ምን አልኳችሁ? እስኪ የመስዋዕቱን ቅድስና ማራከስ። የመስዋዕቱን ብቻ ሳይሆን የቤተ መቅደሱን ቅድስና ማራከስ፣ እግዚአብሔር የማይወደውን ነገር ማድረግ፣ አባታቸውን ማሳፈር፣ እግዚአብሔርን መደፋፈር። አያችሁት? አባታቸውን አሳፈሩት፣ እግዚአብሔርን ተደፋፈሩት፣ ቤተ መቅደሱን አረከሱት፣ ታሪካቸውን ረሱት፣ ምናምንቴዎች ሆኑ፣ ከሃዲዎች ሆነው ተጋለጡ። እና የመጀመሪያው ክፉ ስራቸው ምንድን ነው? የቤተ መቅደሱን ክብር ማራከስ። ይህ ሳምንት ምንድን ነው የሚባለው? አጽዋዕተ ቤተ መቅደስ፣ ክብረ ቤተ መቅደስ፣ ቤተ መቅደስና ምኩራብ፣ ምኩራብና ቤተ ክርስቲያን እየተነጻጸሩ የምንማማርበት ሳምንት ነው። እኔ ግን ስለ 3 ነገር ነው ያመጣሁት። አንደኛው ክብረ ቤተ መቅደስን ለማየት፣ ምኩራብን ለማሰብ፣ በኤሊ ልጆች በአፍኒንና ፊናስ የተፈረደው ፍርድ ከዛሬው ጉዳያችን ጋር ደግሞ ስለሚገናኝ እየሰማችሁ ነው። ወደ ፍርዱ እንሄዳለን እና የመጀመሪያው ነገር ምንድነው ያደረጉት? ቤተ መቅደሱን አራከሱት፣ መስዋዕቱን አራከሱት። በብሉይ ኪዳን ለአምላክ የሚቀርበውን የተቀደሰ መስዋዕት የኤሊ ልጆች ለእግዚአብሔር የሚገባውን ቀድመው መውሰዳቸው ስቡ ሳይቀጠል ለእግዚአብሔር የሚገባውን ክፍል ሳይቀርብ ምርጡን ስጋ በኃይል ይወስዱ ነበር። እየሰማችሁ ነው? እንደ መስዋዕቱ ስርዓት እንደ ቤተ መቅደሱ ስርዓት ሳይሆን ስሜታቸው ያዘዛቸውን ስልጣናቸው ያቆናጠጣቸውን ነገር ማድረግ ጀመሩ። በጣም ችግር የሚፈጠረው ሰው ኃላፊነቱን ለስሜቱ ሲጠቀመው ነው። እየሰማችሁ ነው? ኃላፊነትን ለስሜት መጠቀም ያረክሳል፣ ያዋርዳል፣ ያባላል፣ ያጋልጣል። እና ምን አደረጉ? እንደሚገባው እንደ ቤተ መቅደሱ ስርዓት ሳይሆን ምን አደረጉ? እነሱ እንደማይገባ ማድረግ ጀመሩ። የተመቻቸውን ማድረግ ጀመሩ። የስሜታቸውን ማድረግ ጀመሩ። ስልጣናቸው የሰጣቸውን ማድረግ ጀመሩ። እና የእግዚአብሔርን መስዋዕት ማቃለል ተብሎ ተገለጸ። ይሄ ሌላውና ሁለተኛው ደግሞ የሚያሳዝነው ነገር ቤተ መቅደሱን እንደ ግል ቤት ማየታቸው። እስኪ ንገሩ። ምኑን? ቤተ መቅደሱን እንደ ግላቸው አዩት። እንደ ካምፓኒ ተመለከቱት። ሉዓላዊ እግዚአብሔርን ተደፋፈሩት። ሕግ እግዚአብሔርን ናቁት። የአባታቸውን አደራ አፈረሱት። እነዚህ ሰዎች በብዙ ነገር ተዋረዱ።
የአባታቸውን አደራ ረሱት። የቤተ መቅደሱን ስርዓት አፈረሱት። መስዋዕቱን አራከሱት። ቤተ መቅደሱን ደግሞ እንደ ግላቸው ቆጠሩት። የእግዚአብሔርን ቤት እንደ ግል መቁጠር ዕዳ ያመጣል። የእግዚአብሔርን ቤተ መቅደስ ለግል ስሜት ማዋል ዕዳ ያመጣል። የእግዚአብሔር የተአምረኑ ከመቤተ መቅደሱ አንትሙ ለእግዚአብሔር እናንተ የእግዚአብሔር መቅደሱ መሆናቸውን አታውቁምን? አለ ቅዱስ ጳውሎስ። እግዚአብሔር የቀደሰው ማንነታችን ከጽርሐ አርያም ወደ ማኅፀነ ማርያም ከልዕልና ወደ ትሕትና የመጣው ስለኔና ስለናንተ በቀራንዮ አደባባይ በዕፀ መስቀሉ ላይ ያላጠፋ ተወቃሽ ያልበደለ ካሽ ሆኖ በተቆረሰው ስጋው በስጋው መቆረስ በደሙ መፍሰስ ላይ የገዛውን ማንነታችን ለስሜት ማዋል ዕዳ ነው። የኛ ማንነት የተገዛው በወርቀ ደሙ ፈሳሽነት ነው። የኛ ማንነት የቆመው እርሱ ሞቶ ነው። እኛ የተቀደስነው በእርሱ እኛ የከበርነው በእርሱ ውርደት ነው። ምእመናን እየሰማችሁ ነው? የኛ ሰውነት የከበረው ክርስቶስ ባደረገው የምህረት የቸርነት የርኅራኄ ውርደት ነው። ስለዚህ ቤተ መቅደስን እንደ ግል አድርጎ መቁጠር፣ ራሳችን እንደ ራሳችን አድርጎ መውሰድ አንደኛው ነገር የእግዚአብሔርን ቤተ መቅደስ እንደ ግል ማድረግ። ሌላና ሁለተኛው የእግዚአብሔር ቤተ መቅደስ የተባለ ሰውነታችንን የግላችን ስሜት ከመራው ያልተገባ ሁኔታ ላይ ደርሰን ከእግዚአብሔር ጋር ተለያይተን እንወርቃለን ምእመናን። ስለዚህ ቤተ መቅደሱን እንደ ግል ቆጠሩት። ይወጡ ይገቡበት ያዙ። ምን አደረጉ? እንደ ግል ቆጥረው የእግዚአብሔር ክብር የሚገለጥበት ስፍራ መሆኑ ቀርቶ ለነሱ የሥጋ ማርኪያ ያደረጉት። እየሰማችሁ ነው? ምን አደረጉ መሰላችሁ? በቤተ መቅደሱ ቤተ መቅደሱን የዝሙት ስፍራ አደረጉት። የዝሙት ስፍራ እግዚአብሔር የቀደሰውን ማንነታችንን ክርስቶስ የሞተለትን ሰውነታችንን ያልተገባ ስሜት ውስጥ ገብቶ ያልተገባ መንገድ ያልተገባ የህይወት መንገድ ሂዶ ያልተገባ ነገር ማድረግ የተገባ አይደለም። ምእመናን ተነስታችሁ ተቀበሏቸው። ስለዚህ ምን አደረጉ? መቅደሱን እንደ ግል ቤት አዩት። የመስዋዕቱን ቅድስና አራከሱት። ቤተ መቅደሱ የጸሎትና የንጽህና ቦታ መሆን ሲገባው በመገናኛው ድንኳን ደጃፍ ከሚያገለግሉ ሴቶች ጋር ይተኙ ነበር። እየሰማችሁ ነው? በጣም የሚያሳዝን ነገር አደረጉ። በዚህ የተነሳ የመቅደሱ መንፈሳዊ ድባብ ወደ ዓለማዊ የዝሙት መንደር ተቀየረ። ያልተገባ ነገር አደረጉ። ቤተ መቅደሱን ናቁት። የአባታቸውን አደራ ረሱት። ኃላፊነታቸውን ለስሜታቸው ተገለገሉበት። ምእመናን በመጠንቀቅ አለብን። እግዚአብሔር በሰጠን ጉልበት ላይ እግዚአብሔር ያበጀው ማንነታችንን ለእኛ ስሜት መጠቀም ተገቢ አይደለም። አንዳንዶቻችን አለን በኃይላችን የምንመካ፣ አንዳንዶቻችን አለን የሚያልፍ ስልጣን የሚያንሰፈስፈን። እየሰማችሁ ነው? ሌላውን ተውት፣ በራሳችን እናዛለን። ሁሉም ሰው ስሜቱን መቆጣጠር ማለቴ ለጸብ የሚጋበዘውን ማንነቱን መቆጣጠር ይችላል። ለሐሜት የተዘጋጀውን ጭንቅላቱን መቆጣጠር ይችላል ሰው። ይኸውላችሁ እግዚአብሔር የቀደሰውን ማንነታችንን ላልተገባ ሐሳብ፣ እግዚአብሔርን የምንጠራበት አንደበታችንን ላልተገባ ንግግር፣
ወደ እግዚአብሔር የምንመጣበት ጉልበታ እግዚአብሔርን የምናገለግልበትን ጉልበታችንን ላልተገባ ስሜት ማዋል የተገባ አይደለም። ወደ ሌላ ነገር መሄድ አያስፈልግም። ሰውነታችንን ማየት ያስፈልጋል። ራሳችንን መመርመር ያስፈልጋል። መጠየቅ ያስፈልጋል። ቅዱስ ዳዊት እንዲህ ይላል። በጣም የእምነትና የልጅነት ከእግዚአብሔር ጋር ያለውን ቅርበት የሚያሳይበት ነው። ምን ይላል? እግዚኦ አመከርከኒ ወአእመርከኒ፣ ጌታ ሆይ ፈተንከኝ፣ መረመርከኝ። አንተ ተአምር ንብረቴ ወተንሥኦቴ፣ አንተ በበግረኝነት መኖሬን ወደ ንግስና መመረጤን አንተ ታውቃለህ ይላል። እግዚአብሔር ማንነታችንን ያውቃል። እግዚአብሔር ጉልበታችንንም ስሜታችንንም የፈጠረ እሱ ነው። እግዚአብሔር የሚነገረውን የሰጠን የምንናገርበትን የሰራልን እርሱ ነው። ምእመናን፣ የኤሊ ልጆች ግን ምን አደረጉ? ይሄን ተዉትና ስልጣናቸውን አደራቸውን በሉት። ስልጣናቸውን ለግል ፍላጎታቸው መጠቀሚያ ያደረጉት። በዚህ ምክንያት በአምላክና በሕዝቡ መካከል የሚቆሙ ካህናት ራሳቸው ለሕዝቡ የጥፋት ምሳሌ ሆኑ። እግዚአብሔር የጥፋት ምሳሌ እንዳያደርገን ምሕረቱ ከኛ አይለየን። የጥፋት ምሳሌ መሆን መከራ ነው። የጥፋት ምሳሌ መሆን ውድቀትን ያመጣል። የጥፋት ምሳሌ መሆን መከራ ነው ምእመናን። ሌላውና ሶስተኛው ምን አደረጉ? ሕዝቡ ወደ ቤተ መቅደስ እንዳይመጣ ምን አደረጉ? መሰናክል ሆኑ። ሕዝቡ ወደ ቤተ መቅደስ እንዳይመጣ ያልተገባ ነገር እያደረጉ ኃላፊነታቸውን ዘንግተው የአባታቸውን አደራ እግዚአብሔር የሰጣቸውን ነገር ዘንግተው ሕዝቡ ወደ ቤተ መቅደስ እንዲመጣ መሰላል ሳይሆን ሕዝቡ ወደ ቤተ መቅደስ እንዳይመጣ መሰናክል ሆኑ። ጌታ ቅዱስ ጴጥሮስን አንድ ነገር ሲናገረው እናያለን። እና አንድ ጥያቄ ጠየቀ። መጀመሪያ ይሄ ጥያቄ ሰው እኔን ማን ይለኛል፣ ምን ይለኛል ነው። እና እዛ ላይ ተሳካለትና ቅዱስ ጴጥሮስ ምን አለ? አንተ ውእቱ ወልደ እግዚአብሔር፣ አንተ የእግዚአብሔር የሕያው እግዚአብሔር ልጅ ሕያው ባሕርይ ክርስቶስ ነህ አለው። እና በዚህ አመሰገነው። ምን አለው? ኢከፈተ ለከ ዘሥጋ ወደም፣ ይሄንን ስጋዊ ደማዊ እውቀት አልገለጸልህም። አያችሁት? ሰው እግዚአብሔር የሰጠውን ነገር ሲያውቅ፣ ሰው እግዚአብሔር የሰጠውን ነገር ሲጠነቅቅ እንዲህ ይናገራል። እዚህ ላይ ተሳካለት። ከዛ በኋላ አንተ አለት ነህ፣ አንተ ብፁዕ ነህ፣ አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔ ትሰራለች አሉ። አሁን የኤሊ ልጆች መሆን የነበረባቸው በመጀመሪያ ነገር መሰላል ወደ እግዚአብሔር። ይኸውላችሁ ካህናት በሰውና በእግዚአብሔር መካከል ያሉ መካከለኞች ናቸው። ምኖች ናቸው? እስኪ በማንና በማን እየሰማችሁ ነው? የእኛን ጸሎት ወደ እግዚአብሔር፣ የእግዚአብሔርን ፈቃድና ቸርነት ደግሞ ወደ እኛ የሚያመጡ ማለት ነው። ስለዚህ የኤሊ ልጆች መሰናክል አለት መሆን ሲገባቸው ምን ሆኑ? ማነው መሰላል መሆን ሲገባቸው ምን ሆኑ? መሰናክል። እና ቅዱስ ጴጥሮስን እንደዛ ያደረገውን አለውና ምን አለው? አንተ ብፁዕ ነህ፣ አለት ነህ ብሎ መጀመሪያ ብፅዕናውን፣ ከዛ አለት ነህ አለና ቤተክርስቲያኒቱን ወደ ብፅዕና ወደ አለት በብፅዕና ሊመሰርታት ብፅዕናን ካሳየ በኋላ መጨረሻ ላይ ያ ሁሉ ነገር የሚሆነው ከምን በኋላ እንደሆነ ሲናገር ምን አለ? የሰው ልጅ በዕዳ አይሁድ ተላልፎ ይሰጣል፣ እሞታለሁ ሲለው ጴጥሮስ ምን ቢል ጥሩ ነው? ይህ እንኳን አይሆንም ማለት አሁን ገና ተሳሳትክ አይነት ማለት ነው። ከዛ በኋላ እስመ ኮንከኒ ማእቅፌ፣ የሰውን እንጂ እግዚአብሔርን አታስብምና ምኑን ያለው መሰናክል ሆነሃል። አለት የተባለው ጴጥሮስ መሰናክል፣ መሰላል ሊሆን የሚገባው ጴጥሮስ መሰናክል። አለት ይብላችሁ ሁለት ነገር ነው ያለው። ቢቆሙበት ያጸናል፣ ቢሰናከሉ ቢገመገሙበት ደግሞ ይፈጠፍጣል። እና የኤሊ ልጆች
መሰላል ሳይሆን መሰናክል ሆኑ ለእግዚአብሔር ያውጣል። አሜን አትሉ? ሁላችንም ነው በነገራችን ላይ እጃችሁን ደግሞ እንዳትጠቁሙ። ማናችንም ከዚህ ንጹህ አይደለም ማለት ሁላችንም ከተጠያቂነት። አንዳንዶቻችሁ እኮ ቆይ ካህናት ስላልኩ እናንተን ላሳያችሁ። ለልጆቻችሁ መሰላል መሆን ስትችሉ መሰናክል የሆናችሁ ሰዎች ያላችሁም እየሰከራችሁ እየገባችሁ ለቤተሰብ መሰላል መሆን ስትችል ትልቁ መሰናክል አልሆንክም በውርስ ተጣልተህ። ለልጆችሽ መሰላል መሆን ስትችይ መሰናክል አልሆንሽም በሌላ ነገር ወድቀሽ። ለብዙዎች መሰላል መሆን ስንችል ቋንቋ አሰናክሎን መሰናክል አልሆንም። ለብዙዎች መሰላል መሆን ስንችል አውራጃ ጋርዶን ከእግዚአብሔር ክብር አልተጋረድን። ይህን ነገር በደንብ ማሰብ ያስፈልጋል። እና የኤሊ ልጆች እነዚህ ካህናቴ ሲባሉ ምናምን ይሆን እና የነሱ ግፈኛነት ህዝቡ ለእግዚአብሔር መስዋዕት እንዳያቀርብና ወደ መቅደሱ እንዳይመጣ ምክንያት ሆነ። የጎበዛዝቱ ኃጢአት በእግዚአብሔር ዘንድ ከፍ አለ እና አባትየው ይህ ነገር አይሆንም ማለት እንደዚህ ነገር አታድርጉ፣ እንቢክሙ ደቂቄ ልጆቼ ተው ባካችሁ። ሰው ከሰው ጋር ቢጣላ ምንም ነው፣ በእግዚአብሔር ይታረቃል። ከእግዚአብሔር ጋር መጣላት ተገቢ አይደለም፣ ተው አላቸው። እነሱ ግን ኃላፊነታቸው ላይ ሳይሆን ስሜታቸው ላይ ነበሩ። እነሱ ክህነታቸው ላይ ሳይሆኑ ሹመታቸው ላይ ነበሩ። እነሱ የአባታቸው አደራ ላይ ሳይሆን የነሱ የስልጣን ዘመን ዳራ ላይ ነበሩ እና እግዚአብሔርንም አባታቸውን እምቢ ሲሉ እግዚአብሔርን እምቢ አሉት እና በዚህ ምክንያት ምን መጣ? መጀመሪያ ከቤተ መቅደሱ ጋር እስኪ ከምኩራብ ጋር እናነጻጽረው። አይታችኋል? የኤሊ ልጆች ምን አደረጉ? ቤተ መቅደሱን እንደ ግል ቆጠሩት አይደል? ፈሪሳውያን ደግሞ የእግዚአብሔር ቃል የሚነገርበትን ትንቢተ ነቢያቱ የሚነበቡበትን ቤተ መቅደሱን በምኩራቡ ምን አደረጉ? እየተገበያዩ አገኛቸው። እየተሻሻጡ እየተለዋወጡ ውኪ ድብልቅ ያደረጉት ምን አደረጉ? የግላቸው ነዋ። አፍኒንና ፊናስ ባለስልጣናት ናቸው አይደል? ፈሪሳውያኑም ገበያውን እየመሩ ሰውን እያንጫጩ እየወጡ እየገቡ ሁካታ አድርገው ጠበቁት። የመቅደሱ ጌታ መጣ። የትግበሩ ቤተ አቡዬ ቤተ ምጽአት፣ የአባቴን ቤት የገበያ ቤት አታደርጉት። እየሰማችሁ ነው? የተሸበረ ገበያ ውስጥ ማን ይኖራል? ቀጣፊ ይኖራል። ሚዛን የማይጠብቅ እየማለ እየተገዘተ የሚሸጥ በገበያ የማይሸጥ የለም። ሰውም ይሸጣል። እየሰማችሁ ነው? ብዙ ሰው የተሸጠው በንግድ ምክንያት ነው። የመባላታችን ትልቁ ምስጢር ንግድ ነው። ፖለቲካም ንግድ ነው። ህይወታችን በራሱ ንግድ ነው። መሬቱ ንግድ ነው። ብዙ ነገር ንግድ ነው። አሁንማ ሚዲያውም ነጋዴ ነው። እየሰማችሁ ነው? እንደውም የሚዲያው ንግድ ልንገራችሁ፣ በሁለቱም መንገድ ነው የሚሸጠው። በምንታዌ ምንድነው? በምንታዌ ማለት ስትረክሱ ስትወድቁ ድቀታችሁ ለሚዲያ ገበያ ነው። ሲሳካላችሁ ስኬታችሁ ለሚዲያ ገበያ ነው። ሚዲያ ክፋቱ በሁለቱ በኩል ነው የሚሸጠው። ለሚዲያ ምንም የሚረክስ ነገር የለም። ርካሽም ውድ ነው። እየሰማችሁ ውድ ነውና እየተሻሻጡ አገኛቸው። ምን አደረጋቸው ነው የሚለው? ጅራፍ አበጅቶ ምን እያለ እየገረፈ ምን አላቸው? እየገረፈ እንዳያስወጣን እግዚአብሔር ይሆናል። አሜን አትሉ? አሁን እኮ በጣም ብዙ ተሻሽጠናል። ያው መቼም እንዲሁ ምንድነው እስካልመጣ ድረስ እየተናገርን እንኖር ብለዋል ብፁዕ አቡነ ሰላማ።
እንጂ እኮ ተሻሽተናል። ብዙ ሰው በቃ የኔ ነው የማይለውን ሰው ሽጦታል ከህሊናው ነው። አንዱ በአንዱ ህሊና ላይ ጠፍቷል። እውነት ሐሰት በቃ መሻሻጥ ማለት እኮ በአንዱ ፋንታ አንዱን መለወጥ ነው አይደል? መለዋወጥ ነው። እና ጌታ ምን አደረገ? ጅራፍ አበጀና ምን እያለ እየገረፈ አስወጣቸው ይላል። አሁን አስቡ፣ የኤሊ ልጆች ቤተ መቅደሱን እንደ ግል ቆጠሩት። ፈሪሳውያን ቤተ መቅደሱን እንደ ግል ቆጥረው እየሸጡ እየለወጡ መደብራቸውን ደርድረው በሬው፣ ላሙ፣ በጉ ይሸጥ ነበር። ርግቦቹ ይሸጡ ነበር፣ ይለዋወጡበት ነበር። እና እስኪ አነጻጽሩ። ሁለቱም የተቀደሰውን ቦታ ለተቀደሰ ዓላማ የሚውለውን ምን አደረጉ? አረከሱት። የመስዋዕቱ ስርዓቱን ማራከስ ነው አይደል? የኤሊ ልጆች መቅደሱ ውስጥ የሚሸጡ እየሰማችሁ ነው? መቅደሱ ውስጥ የሚሸጡ አሁን ያ ቤተ መቅደስ ነበር። አሁን ይህንን ነገር በደንብ መገንዘብ ያስፈልጋል። ይህ ቤተ መቅደስ የኛ ማንነት ነው። ስለዚህ ጌታ ምን አደረጋቸው? ሁለቱንም ወገኖች ለአምላክ የሚቀርበውን አምልኮውን ናቁት። የኤሊ ልጆች እንደውም ሌላ ድርብ ነገር አለባቸው። የአባታቸውን አደራ በሉ። ለእግዚአብሔር የሚሆነውን ክብር ከለከሉ። ብዙ ነገር ነው ያደረጉት። በቤተ መቅደሱ እየበራ ውሎ እየበራ የሚያድር ለእግዚአብሔር ክብር የሚቀርብ ነበር እና እነሱ ደግሞ ምን አሉ? የእነሱ ንብረት ስለሆነ አይ በዚህ ሰዓት ቢበራ ምን ዋጋ አለው ብለው አጠፉት። በጣም ችግር የሚሆነው ኃላፊነትን ሹመትን በሹመትነቱ ብቻ ማየት ነው መከራ የሚሆነው። እነዚህ ሰዎች ለህብረተሰቡ መሳፍንት፣ ለቤተ መቅደሱ ደግሞ ካህናት ነበሩ። እና አንዳንድ ሰው አለ ብዙ እድል ተሰጥቶት ከብዙ እድል የሚባክንበት፣ ብዙ አጋጣሚ አግኝቶ ከአጋጣሚው ጋር የሚተላለፍ ሰው እና ተላለፉ። ከዛ በኋላ እነዚህኞቹን ጌታ እየገረፈ አስወጣቸው። በዚያ በነ ኤሊ ቤተ መቅደስ ግን ምን መጣ? እግዚአብሔር ከነሱ ጋር መሆኑን አቆመ። መጀመሪያ መቼ? ከፍልስጤማውያን ጋር ምን አደረጉ? ጦርነት ገጠሙ። እየሰማችሁኝ ነው? አሁን ወደ ሶስተኛውና ወደ መጨረሻ ዓላማ ያመጥቻለሁ። መጀመሪያ ስለ ምኩራብ ማስተማር፣ ከዛ ቤተ መቅደስንና ያን ምኩራቡን ማየት ነው። ሌላውና ሁለተኛው ዛሬ የዛሬ 130 ዓመት ምንድነው የሆነው? አባቶቻችን ምንድነው ያደረጉት? አዎ ድል ያደረጉበት ብቻ አይደለም። የቤተ ክርስቲያን ድርሻ ብዙ ነው፣ እዛ ላይ ብዙ ነው። እና በኤሊና በአፍኒንና በፊናስ ላይ የሆነው ምንድነው? በፍልስጤማውያን ጋር በተደረገ ጦርነት ታቦታቸውን ይዘው ተጓዙ። ፍልስጤማውያንን እንድናሸንፋቸው፣ እንድናዋርዳቸው፣ ኃይላችንን እንድናሳያቸው ብለው ታቦት ይዘው ሄዱ። ምን ይዘው ሄዱ? ታቦት ይዘው ሄዱ። በጦርነቱ ታቦቱ ምን አለ? ተማረከ። የኛ አባቶች ወደ አድዋ ታቦት ይዘው ሄዱ። በጦርነቱ ታቦቱ ምን አደረገ? ቅዱስ ጊዮርጊስ ምን አደረገ? ድል አደረገ። ምንድነው ምስጢሩ? የኛ አባቶች በተጣደፈ ሰዓት፣ ሉዓላዊ ክብር በተነካበት ሰዓት፣ ሉዓላዊ ንጉሥ ባለበት፣ ሉዓላዊ ሕዝብ ባለበት በዚያ በበርሊን ተሰባስበው ምንድነው ያደረጉት? በእነሱ ቋንቋ ስክራምብል ኦፍ አፍሪካ የሚባለው ማለት ነው።
እነሱ ለእያንዳንዳቸው ለየራሳቸው ብሔራዊ ጥቅም አፍሪካን ምን አደረጉ? ተከፋፈሉ። የሚገርም እኮ ነው። ካርታ ይዘው ድንበር ለይተው ድንበር መለየት፣ ካርታ መለየት፣ መያዝ፣ ማስመር ብቻ አይደለም። በምስራቅ አፍሪካ ምን እንደሚገኝ፣ በምዕራብ አፍሪካ ምን እንደሚገኝ፣ በሰሜን አፍሪካ ምን እንዳለ፣ በእስያ ደግሞ ምን እንዳለ ማለት በተለይ ይሄ ጉባኤያቸው አፍሪካን የሚሸነሽኑበት ነው እና ለመቀራመት ወጡ። የዚያ ቅርምት አንደኛው አካል ማን ነበረች? የኛዋ ኢትዮጵያ። እና ምን ሆነ? ክተት ተባለ። ህዝቡ እግዚአብሔርን የሚያምነው ሀገሩን የሚወደው መሪውን የሚያከብረው የኢትዮጵያ ህዝብ ምን አለ? ተመመ ወደ ጦር ግንባር። ሉዓላዊነቱን ላለማስደፈር ሀገር ማለት ሃይማኖቱን ለመጠበቅ ክብሩን ላለመነጠቅ ምን አደረገ? ህዝቡ ሄደ። ሲሄድ ቤተክርስቲያን ምን አደረገች? ካህናቷን ታቦቶቿን ይዛ ምን አለች? ተጓዘች። እግዚአብሔርን የሚያምን ህዝብ እግዚአብሔርን በእግዚአብሔር ላይ የድፍረት ጥግ ያሳዩት ቤተ መቅደሱን እንደ ግል የቆጠሩት አፍኔንና ፊናስ ታቦቱን አስማረኩት፣ የራሳቸውንም ህይወት አጡት። በእግዚአብሔር የሚተማመነው በታቦቱ ኃይል እምነት የነበረው የኢትዮጵያ ህዝብ ግን በታቦቱ ኃይል ምን አደረገ? ድል አደረገ። የተቃረነ ነገር ነው ምእመናን። ከዚያ በፊት ታቦቱ ሲወጣ የእስራኤላውያን ዝማሬ ሲሰማ ፍልስጤማውያን ይሸሹ ይብረከረኩ ነበረ። በዚህ ጊዜ ግን ከቤተ መቅደሱ የተነሱት ህብረተሰቡን የሚመሩት ታቦቱን የወሰዱት ሰዎች ከታቦቱ ክብር በተቃራኒ ስለነበሩ ምን አሉ? ተዋረዱ። የኛ አባቶች ግን ታቦቱን ይዘው ሄደው ከኛ በብዙ መንገድ የተደራጀ ማንነት ያለውን በዘመኑ ከኛ የቀደመ መሳሪያ የታጠቀውን ሃይማኖታችንን ለመንጠቅ ክብራችን፣ ሀገራዊ ክብራችን፣ ሉዓላዊ ክብራችን ደግሞ ለማስለቀቅ የመጣውን ምን አደረጉ? አሸነፉ። ምንድነው ምስጢሩ ነው? አሁን ማየት ያለባችሁ ይውላችሁ። እግዚአብሔርን የሚያከብር ሰው፣ እግዚአብሔርን የሚያከብር ሀገር፣ እግዚአብሔርን የሚያከብር ህዝብ በእግዚአብሔር ይከበራል። ይውላችሁ አሁን ወደ ራሳችን ተመልሰን አሁን ምን ላይ ነው ያለ ነው ማለት ራሳችን በደንብ ራሳችን ጠይቁ። ወዴትም እንዳትሄዱ። ታቦቱ በህሊናችን ውስጥ ክብር አለ ወይ? እግዚአብሔርን እንወደዋለን ወይ? ከምንም በላይ ደግሞ አማናዊ መቅደስ፣ አማናዊ የእግዚአብሔር ቤተ መቅደስ ሰውነታችን ከኃጢአት የራቀ ከግብረ አጋንንት የተላቀቀ ነው ወይ ነው? እየሰማችሁ ነው? እግዚአብሔርን ያዋረደ ሰው ይዋረዳል። እግዚአብሔርን ያከበረ ሰው ይከብራል። ተሸንፈው ተመለሱ። ያላመኑበት ብዙዎቹ ሰዎች እንደሚናገሩት አድዋ ወይ ደግሞ የዛሬው ድል ብቻ አይደለም፣ እንደሌሎቹ የነጻነት አይደለም። ኢትዮጵያ እግዚአብሔርን የያዙት አባቶቻችን፣ ቤተ ክርስቲያንን ያከበሯት አባቶቻችን ያከበሩት
ሰብአዊ እኩልነትን ነው ለዓለም ማሳየት የቻልነው። እየሰማችሁ ነው? ሰብአዊ እኩልነትን በቃ ለካ ሰው እኩል ነው የሚለውን በደንብ ተጠንቅቃችሁ ስሙኝ። ለካ ያሸንፋል። በጣም በሚገርም ሁኔታ ዘላለማዊ ጸጸትና ታሪካዊ ሽንፈት የቀመሱት አባቶቻችን እግዚአብሔርን ይዘው ታቦቱን አክብረው ለቤተ መቅደሱ ክብር ተገዝተው እየጾሙ እየጸለዩ አባቶቻችን ባለቅኔዎቹ እየተቀኙ መዘምራኑ እየዘመሩ ምን እያሉ አምላክነሰ ኃይልነ ወፀወንነ አምላካችን ኃይላችን ብርታታችን መጠጊያችን ጋሻችን ነው እያሉ እየዘመሩ ሄደው ታቦተ ጊዮርጊስን ይዘው ምን አሉ? አሸነፉ። ታቦተ ጽዮንን ይዘው ቤተ መቅደሱን የናቁት የእግዚአብሔርን ክብር ያዋረዱት አባታቸውን የረሱት መስዋዕቱን ያራከሱት ደግሞ ታቦተ ጽዮንን ይዘው እንደውም ጭራሽ ምን አሉ? ታቦቱን አስማረኩት፣ ሕይወታቸውን አጡት። እና በዚህ መሃል እሱ እግዚአብሔር ነው ደስ ያሰኘውን ያደርግ አይደል ያለ ኤሊ፣ እባካችሁ ተው ተባሉ። ተው ግድ የላችሁም፣ ከኃጢአታችሁ ተመለሱ፣ ከጥጋባችሁ ታገሱ አላቸው ኤሊ። አልሰሙም። እና በቤተ መቅደሱ አንድ ምስኪን ልጅ ነበረ። አንዲት እግዚአብሔር ልመናዋን የሰማት ልቡናዋን የተመለከተላት እንባዋን ያየላት ሴት የወለደችው ሳሙኤል የተባለ በቤተ መቅደሱ ድክ እያለ የሚያገለግል ትንሽ ልጅ ነበረ። እና እግዚአብሔር ያኔ ሁሉን ነገር ምስጢር አደረገው፣ ዘጋው። እግዚአብሔር ሁሉን ነገር ምስጢር እንዳያደርግብን ፈቃዱ ይሁን። አሜን አትሉ? መፈቃቀርን ምስጢር አያርግብን፣ መሰማማትን ምስጢር አያርግብን፣ ማሸነፍን ምስጢር አያርግብን። ማሸነፍ ምስጢር ከሆነ ብንነሳ ምን ወድቃለን? መስማማት ምስጢር ከሆነ ብንነጋገርም አንግባባም። እና ዝም ብሎ ነበር እግዚአብሔር። ምንም ትንቢትም ራእይም ብርቅ ነበረ ነው የሚለው መጽሐፍ ቅዱስ። እና ምን ሆነ? በእግዚአብሔር ቤት ሰኝቶ እያገለገለ እያለ ማለት እያገለገለ እያለ በእግዚአብሔር ቤት ሳለ ሽማግሌውን እየታዘዘ ሳለ ይኸውላችሁ በቤተ ክርስቲያን ማገልገል ማለት ለአባቶቻችን መታዘዝ ማለት ነው። በዚያው ቤተ ክርስቲያንን ማገልገል ማለት አባቶቻችን ከፍ ዝቅ ብሎ እግዚአብሔር የወደደውን እግዚአብሔር የፈቀደውን ነገር ማድረግ ማለት ነው። እግዚአብሔር በባህሪው ምስጉን ነው። እና ኤሊን እየታዘዘ ነበር። ተኝቶ ሳለ እግዚአብሔር ሳሙኤልን ምን አለው? ጠራው። እና ሳሙኤል ለሚያውቀው ለሚታዘዝለት ለኤሊ ለመታዘዝ ነይ አለ። አዎ እኔ ነኝ፣ የምትጠራኝ ባሪያ እሰማለሁ፣ ተናገር አለው። አልጠራውህም፣ ተመልሰህ ተኛ አለው። ሁለተኛ ጠራው፣ አሁንም እንደዛው አለው። ሶስተኛ ሲመጣ ግን ምን አለው? ምናልባት ይህን ብላቴና እግዚአብሔር ጠርቶት ሊሆን ይችላል። አሁን ሲጠራ ተነስተህ ተዘጋጅተህ ታጥቀህ ምን በለው? ስማው። ታጥቀህ ስማው። ምእመናን እግዚአብሔር ይሰማል። በሚሰማ ሁኔታ እንንገረው። እግዚአብሔር ያያል። በሚያይበት ሁኔታ እንለምነው። እግዚአብሔር ግፍን ይቆጥራል። ግፉአኑ ግፈኞች እንዳንሆን ብቻ እንጠንቀቅ። እግዚአብሔር ሁሉን ነገር ያውቃል። እግዚአብሔር የሚያውቀው ማወቃችን አይደለም፣ ማወቂያችንን ነው። እግዚአብሔር የሚያየው አካላችንን ብቻ አይደለም፣ መንፈሳችንን ይመረምራል። እና ተነስተህ ታጥቀህ ተጠንቅቀህ ስማው አለው። ሰማው። አሁንም ያ ጥሪ ሲመጣ ሳሙኤል ምን አለ? ተነስቶ ሰማው እግዚአብሔር።
እና ምን አለው ግን እንዲህ አለው። ኤሊም ተመልሶተኛ እግዚአብሔርን እንዲህ በለው ካለው በኋላ የእግዚአብሔር ሰው እግዚአብሔርም ሳሙኤል ማን ነው በዚያ ቀን በቤቱ ላይ የተናገርኩት ሁሉ በኤሊ ላይ አወርዳለሁ። በጣም የሚያሳዝነው ክፍል ነው ይሄ። እኔም ጀምሬ ምን እልበታለሁ አለ እፈጽምበታለሁ። እንደው እግዚአብሔር ጀምሮ እንዳይፈጽምብን ምእመናን ያለንበትን ሁኔታ መገንዘብ ያስፈልጋል። ልጆቹ የእርግማን ነገር እንዳደረጉ አውቆ አልከለከላቸውምና ስለ ኃጢአቱ በቤቱ ለዘላለም እንዲፈርድ አስታውቂያለሁ። ስለዚህም የኤሊ ቤት ኃጢአት በመስዋዕትና በቁርባን ለዘላለም እንዳይሰረይለት ለኤሊ ቤት ምያለው። በጣም ከባዱ ነገር ይሄ ነው። ይኸውላችሁ ኃጢአት የሚሰረየው በእምነት በመስዋዕት በመታዘዝ ወደ እግዚአብሔር በመመለስ ነው። ግን ምን አለ እግዚአብሔር በቁርባን ምክንያቱም ቁርባኑን ንቀውታል። ቁርባኑን ምን አሉት ብለን ቁርባኑን ምን ብለውታል ብለናል? አራክሰውታል። በቁርባን እንዳይሰረይለት ምን ብያለሁ አለ ምያለሁ። ሳሙኤልም እስኪነጋተኛ አሁን አስቡት። ይሄ ነገር በጣም የሚከብድ ነገር ነው። ሁላችሁ አንዳንድ ጊዜ አይደል አባታችን ነው በኋላ ምን ያስታውሳችሁ። አሁን እኛ አንዳንድ ጊዜ እንደው ይሄ ነገር ከሚነገራችሁ ተስፋው ይሻላል በሚል ቤተክርስቲያን ላይ ጨከን ያለ ነገር መናገር ትንሽ እንትን እንላለን። እግዚአብሔር የተናገረውን ነገር መናገር ከባድ ነው ምእመናን። እየሰማችሁ እኔ ራሱ አሁን እየተሳቀቅኩ ነው። እግዚአብሔር የተናገረውን ነገር መናገር እግዚአብሔር ያለውን ነገር መናገር ለኤሊ ማን ነው ለሳሙኤል ጭንቅ ነው። ደግሞ ሕፃን ነው እና የእግዚአብሔር ቤት ደጅ ከፈተ። ሳሙኤልም ራእዩን ለኤሊ መንገር ምን አለ ፈራ። አሁን አስቡት በዚያ ቤተ መቅደስ ውስጥ ያለ እነዚህ ኃይለኞች ያሉበት ቤተ መቅደስ ነው። እንዳትረሱት። ኤሊም ሳሙኤልን ጠርቶ ልጄ ሳሙኤል ሆይ አለ። እርሱም እነሆኝ አለ። ምን ቱኑ ነገሩ ዘነገረከ እግዚአብሔር የነገረህ ምንድን ነው አለው። ማን የነገረህ? እስኪ እግዚአብሔር የነገረህ ምንድን ነው አለው። ደስ የኤሊ አጠያየቅ ራሱ ምክንያቱም ኤሊ ያውቃል። ሽማግሌዎቹ እኮ ያውቃሉ ብንናገር እናልቃለን ብለው ነው ዝም የሚሉት። መኖር መከራ ስለሆነ፣ መግባባት መከራ ስለሆነ፣ ኃላፊነት መከራ ስለሆነ ነው። እና እግዚአብሔር የነገረህ ምንድን ነው? ከኔ አትሸሽግ። ከነገረህ ነገር ሁሉ የሸሸከኝ እንደሆነ እግዚአብሔር እንዲህ ያድርግብህ። ምን ይልበል? ይሸሽግብህ። አሁን አስቡት፣ ያንን ጸጋ ሊያጣው ነው። ትንቢቱን ያርቅብህ፣ ራእዩን ይሸፍንብህ ማለት እኮ ነው። እርግማን ነው። ከኔ ብትሸሽግ ይሸሽግብህ፣ ከኔ ብትደብቀኝ ትንቢቱን ያርቅብህ። እግዚአብሔር ያርቅብን። ይችን አሁን ወተን የምንገባባትን የተከፈተውን አንደበታችንን የምንቀድስበትን አንደበታችንን እግዚአብሔር ይዝጋብህ። በዚያውም ደግሞ በትልቅ አባት መባል ከባድ ነው እና ሳሙኤልም ነገር ሁሉ ነገረው፣ አንዳችም አልተሸሸገውም። በኋላ ፈራ። ምክንያቱም የተነገረው ነገር በልጆቹ ምክንያት እንደሆነ ነው። ኤሊም እርሱ እግዚአብሔር ነው ለይግበር እግዚአብሔር ዘአደሞ እግዚአብሔር ደስ እርሱ ምን አለ? እግዚአብሔር ነው ደስ ያሰኘው ምን ይበል ያድርግ። ይሄ ነው የመጨረሻው የአባቶቻችን ስልጣን። ምን እንደሚሉ እግዚአብሔር የወደደውን ያድርግ። ይሄ በረከት አይደለም። እየሰማችሁ ነው? እርግማን ነው። እግዚአብሔር የያዘውን ይዟል። እግዚአብሔር የተናገረው አለ። ኤሊም መጨረሻ ላይ ምን አለ? ይኸውላችሁ እግዚአብሔር ያዝንብናል። መጀመሪያ እየሰማችሁ ነው? በኃጢአታችን ምክንያት እግዚአብሔር ያዝናል። ከዛ በኋላ አባቶቻችን ደግሞ ያዝኑብናል። እየሰማችሁ ነው? በቃ እግዚአብሔር እሱ እግዚአብሔር ነው፣ ደስ ያሰኘውን ያደርጋል። እግዚአብሔር ያሳያችሁ። የቤተ መቅደሱን ክብር በማዋረዳቸው ምክንያት ከቤተ መቅደሱ አውጥተው የወሰዷት ታቦቷ ያለ ነገሩ
ታቦቱ አይደለም የተዋረደው። እየሰማችሁ ነው። ሂዶ ረጅም ስለሆነ ነው እንጂ የህዳር ጽዮን ትማሩታላችሁ። እኔ ለክብረ ቤተ መቅደስ ስለሆነ ነው ትምህርቱ። ዛሬ ታቦትን ማንሳት ተገቢ ስለሆነ ነው እንጂ በአስቀሎና በጌት ያደረገውን ዳጎንን ያደረገውን ነገር ታቦቱ አልተዋረደም። አሁን እግዚአብሔርን ባናምነው እግዚአብሔር አይጎልበትም። ምሉ በኩልሄ ነው። አሁን ቤተክርስቲያንን ብናዋርዳት ቤተክርስቲያን አትዋረድም፣ እኛ እንዋረዳለን። አሁን ለሀገራችን የተለያየ ስም ብንሰጣት ኢትዮጵያ ኢትዮጵያ ናት፣ ምንም አትሆንም፣ እኛ ይቀርብናል። ስለዚህ የአባቶቻችን እንደ ኤሊ ልጆች አባቶቻችን የሰጡንን በስሌት ሳይሆን በስሜት አባቶቻችን ያስረከቡንን ሀገር በሚገባ ሳይሆን ባልተገባ ነገር አይተን ከእግዚአብሔር እንዳንለይ፣ ታሪካችን እንዳይበላሽ፣ ክብረ እግዚአብሔር ከኛ እንዳይሸሽ ፈቃዱ ይሁን። እግዚአብሔር ለኛ ደስ ያሰኘውን የወደደውን ነገር ያድርግልን። ባልሆነው ነገር ላይ ደግሞ እርሱ ባለስልጣን ስለሆነ የወደደውን ያድርግ። ይቆየን።